ሰላም እንዴት ናችሁ? ዛሬ 6 ሰዓት ላይ ኢትዮጵያ ከግብጽ ጨዋታ አላት። የማያፍረው የኛ ፉትቦል ፌዴሬሽን ደግሞ ኤፍሬም የማነ ከሰሰዋል። ወረቀቱ ይሄን ያለው ማለት የከሰሰበት ምክንያት ኤፍሬም የማነ እኮ የተናገረው ነገር ኢትዮጵያ ብሔራዊ ቡድን አያሸንፍ የተናገረው ይሄ 100 ምናምን ቀን በኋላ ነው የሚያሸንፈው። ብሔራዊ ቡድን የዩናይትድ ታናሽ ወንድም ነው። ዋሊያው ከአይንም ከልብም የራቀው የኢትዮጵያ ብሔራዊ ቡድን መርሃ ግብር ለማሟላት ከግብጽ ይጫወታል ወይስ ለማለት ነው? ስለሆነ እናወራና ስለሆነ ይሄ መሸረጋገድ አሁን አዳንም እያወራ ነበር ቅድም ገባችሁ? አዳንም እያወራ ነበር እንደዚህ መባል የለባቸው። ኧረ እባክህ እውነትህን ነው። በአመት እኮ 2 ቢሊዮን ብር እኮ ነው ለማይረባ ኳስ እኮ የሚወጣው። አንተ እየሄድክ በየቦታው እንትን ቫኬት ታረጋለህና ለሀገሪቷ ውጤት አታመጣምና 2 ቢሊዮን ብር እኮ ቢመጣ በነገራችሁ 2 ቢሊዮን ብር ማለት ከምን ጋር እኩል እንደምን ታውቃላችሁ? በነገራችሁ ላይ ለኤሌመንተሪ ተማሪዎች የምገባ ፕሮግራም በአመት 2 ቢሊዮን ብር ነው የሚወጣው መንግስት የሚያወጣው ለእንዲህ ለሚጠቅም ነገር ሰው ለመመገብ ማለት ነው። ተማሪዎችን ለመመገብ የሚወጣው ገንዘብ 2 ቢሊዮን ብር ከሱ እኩል ነው ለኢትዮጵያ ፉትቦል ፌዴሬሽን ስፖርት ምንም ጥቅም ለሌለው ማለት ምንም ጥቅም ለሌለው እንዴ አታፍሩ እንዴ? ሲጀመርና ኤፍሬም የማነ ስትከሱት ውሸት ኧረ እፈሩ እንዴ እፈሩ እንጂ እመቤቴን እፈሩ። እኔ እናንተም ድምጼን አጥፍቼ ነው የምቀመጠው እንዴ እንደ ጭላንጭር በቀደም እግዚአብሔር ብሎላችሁ ግብጽን ማነሱ ሞሳላ ስለሌለ ነው በቃ እግዚአብሔር ብሎላችሁ ያሸነፋችሁት ውሸት ነው እንዴ? የሆነ ትልቅ ነገር ሰርታችሁ ምናምን የሆነ አክት የምታረጓት ነገር ሳቄን ነው የምታመጣው። እና አዳነ ራሳቸው ሲያወሩ ነበር አይደል? አዳነ የቀድሞቹ እንኳን ቢያንስ ከ31 አመት በኋላ የሆነ ነገር ይዘው መጥተዋል። እነዚህ እኮ ምን ከትሬኒንግ መልስ ካምፕ ገብተው ቁምጣ በካልሲ በስሊፐር አድርጎ ውሃ አንጠልጥሎ አክት ከማድረግ ውጭ የሚሰሩትን ስራ ከነገራችሁ ይስቃለሁ። እኔ እቀጣለሁ። ውሸት ነው እንዴ ሲጀምር? አለማፈራችሁ ደግሞ ያኑ 14 ሚሊዮን ብር ነው ይበላሉ አሰልጣኙ። ምን አባቱ ሰርቶ ነው 14 ሚሊዮን ብር ይበላል? ነፍሱን አጥንቱንና ስጋውን ከስክሶ አፈር ለሚበላው ወታደር 2500 ብር በወር የሚከፈለው 125000 300000 400000 ምን ስላደረገ ነው እንትን ቫኬሽን ሄዶ ተሸንፎ ላይ መጣው ተጣጥቶ ላይ መጣው? አራት አስቁኝ በእናታችሁ። በቃ ዛሬም እንግዲህ እውነት ነው ልክ ነው ሳይጫወት ራሱ ይሸነፋል። እውነቱን ነው ውሸት ነው እንዴ? እኔ ያክል ምን ነው እናንተ የህዝቡን ፋራ አረጋችሁት እንዴ? አሁን እስቲ እናያለን። ዛሬ 6 ሰዓት አላችሁ አይደል? ዛሬ እናያለን። እስቲ ጉዳችሁ እናያለን። ምድረ ወረኛው ወይ ደግሞ መግለጫ ያወጣ ይቀርጥ ቀበሌ ትንሽ ግን ኤፍሬም ትንሽ ቅር ያለኝ ማንቸስተር ከኢትዮጵያ ብሔራዊ ቡድን ጋር ማገናኘት በጣም የተናደድኩት። አንተ ማንቸስተር እኮ ትልቅ ክለብ ነው፣ ትልቅ ቡድን ነው። እናስብ ይሄ ቦሬና ትናንትና በተሰራ ነገር ጉራውን የሚነፋ ማብረሰብ ጋር እኩል ታደርጋለህ? አይደረግም። እኛ እኮ እያወራን ያለነው እኮ 1960 ላይ የወሰድነው ነው 1950 ምናምን 60 ምናምን ላይ የወሰድነው ሶስተኛውን እኮ የአፍሪካ ዋንጫ እንደ ታሪክ የምናወራ ሰዎች እኮ ነን እኮ የአፍሪካ የመጀመሪያውን እንትን ዋንጫ የወሰድነው እኛ ነበር እኮ የምናወራ ሰዎች እኮ ነን እኮ ከ60 አመት በኋላ በፊት የተደረገ ነገር ከዩናይትድ ጋር ማገናኘት አበሳጭቶኛል። ኖርማል ግን አንተን ስለከሰሰ ደግሞ ያስቆኛል ፉትቦል ፌዴሬሽን። ለማንኛውም እናንተ እኮ ማፈር ያለባችሁ እንዴት መሰላችሁ? ኤርትራ እንዴ አትባረክ ሀገር ያላት እኮ ሀገር ከሆነ ትገባ ነገራችሁ። ኤርትራ ቢያንስ ይሳቃላት እኮ ይሳቅ እኮ ከ70 አመት በኋላ ኒውካስትልን የዋንጫ ባለቤት ያደረገ ጀግና ነው እሱ እኮ ኤርትራዊ እኮ። የሰው ልጅ የሰው ሀገር ልጅ ከሀገሮቹ ሞቶ ስራውን ይሰራል እንደዚህ አይነት ነገር። የኛዎቹ በሉ እናንተ ሰላማዊ ሰልፍ ላይ ወጡና ማታ እዚህ ቲክቶክ ላይ ቁጭ ብሉና ምድረ ወረኛ የወረኛ ሰፈር ልጆች ከ135 ሚሊዮን ህዝብ 11 ምርጥ መውጣት ያቅታል። ወሬ ጥግ ድረስ ስራ የለም በቃ። አለማፈራችሁ ደግሞ እኮ ትልልቅ የሚባሉ ጉምቱ የሚባሉ ተጫዋቾች እና አዳነ ግርማ ምናምን ናቸው እኮ ወጥተው እንዴት እንደዚህ ይባላል? እንትን ብሔራዊ ቡድን እኮ ኢትዮጵያን የሚወክል ነው። ምን ኢትዮጵያ ወክሎ ምንድነው ያደረገው? ውጤት አመጣ? አታስቁም በእናታችሁ። ወደዛኛ ሲሆን ኑሮ ራሱ ሳቀ እየሳቀብን ነው። አታስቁ
ምንም አባቱ ሳይሰራ 14 ሚሊዮን ብር እየበላ አይደል? 2 ቢሊዮን ብር ከሀገሪቱ ካዝና እየወጣ አይደል? ምንም ለማሰሩት ነገር እየተከፈላቸው ያለው አመት እና ስራ አልሰራም ትነቀፋለህ በደንብ። ከሰራ ደግሞ ትመሰገናለህ። የታወቀ እኮ ነው ኢትዮጵያ ሕዝብ ስለ እግር ኳስ ላለው ፍቅር የታወቀ እኮ ነው። እኛ ለሊቱን ሙሉ ቁጭ ብለን እኮ ዩናይትድ በአርሰናል እያለን እኮ የምንጨቃጨቅ ሰዎች እኮ ነን። ከፍቅር የተነሳ ሀገራችን ላይ ቢኖር ለምን እንጨቃጨቃለን? ደግሞ ከእናንተም ብሶ ደግሞ ወሬ ታወራላችሁ። እግረ መላጣው ነው።